ሰላም ሰላም እንዴት ናችሁ? እንግዲህ ያው ብዙዎቻችሁ የ12ኛ ክፍልን ውጤት መቼ እንደሚለቀቅ እየጠበቃችሁ ነበረ እና ዛሬ ይፋ ሆኗል። እንግዲህ እንደተገለጸው ዘንድሮ የተሻለ ውጤት ተመዝግቧል ከባለፈው አመት። ግን እውነት ለመናገር ያን ያህልም እኔ ኤክስፔክት እንዳደረኩት አይደለም። ብዙ ተማሪ ያልፋል ብዬ አስቤ ነበር፣ ግን ያን ያህልም አልጨመረም እና በአጠቃላይ ከመቶ 12.8ቱ አልፏል ማለት ነው። ከባለፈው አመት ያው የተሻለ ነው። ባለፈው አመት 8 ነጥብ ምናምን መሰለኝ እንደዛ ነገር ነው። እና ከዚህ ውስጥ ደግሞ ያው በተፈጥሮ ሳይንስ ከፍተኛ ነው ያስመዘገቡት ማለት ነው። 12.8 የመጣ ቢሆንም በአጠቃላይ ግን በተፈጥሮ ሳይንስ 16.5 ነው። በማህበራዊ ሳይንስ ደግሞ 8.33። ስለዚህ በተፈጥሮ ሳይንስ ከፍተኛ ተመዝግቧል ማለት ነው 16.5። ሌላው ደግሞ ምንድነው ከፍተኛ ውጤት ያመጣው ያው ከፍተኛ ዘንድሮ የተመዘገበው 591.6 ነው። እንግዲህ አሪፍ ነው። የባለፈውን አያክልም። እንግዲህ ካሊድ ያስመዘገበውን አያክልም። ነገር ግን ኦልሞስት ተጠግቷል። 591.6 በጣም አሪፍ ውጤት ነው። እንግዲህ ከየት ነው ለምትሉ ደግሞ ተማሪው የኦዳ ስፔሻል ቦርዲንግ አዳማ ተማሪ ነው ይላል። ከአዳማ መሰለኝ የኦዳ ስፔሻል ቦርዲንግ አዳማ ተማሪ ነው ይላል። ሌላው ደግሞ ከሴቶች ደግሞ 583 ከ600 አምጥታለች ማለት ነው። ይሄ ደግሞ ከየት ነው? ከእንጅባራ አገው ምድር ትምህርት ቤት ነው። ያው እንግዲህ ይሄ ነው ያለው ነገር። ሌላ ደግሞ ስለ ሪሚዲያልም ያው የሆነ ነገር ያሉት አለ። ምን ይላል? ዘንድሮ ካለፉት አመታት ውጤት ጋር ሲነጻጸር የተሻለ ተማሪ ቁጥር ያለፈ በመሆኑ የምንቀበለው የሪሚዲያል ተማሪ ቁጥር ይቀንሳል ተብሏል። እንግዲህ ሪሚዲያል ቁጥር የሚቀበሉት የሪሚዲያል ተማሪ ቁጥር እንደሚቀንስ እንግዲህ ገልጸዋል ማለት ነው። ያው ስንት ይሆናል የሚለውን ደግሞ እሱን ወደፊት ነጥብ ቆርጠን የምንገልጽ ይሆናል ብለው ተናግረዋል። ሌላው ደግሞ ምንድነው በማህበራዊ ሳይንስ ደግሞ 576.2 ከፍተኛ የመጣው ውጤት ማለት ነው። ኦኬ አገሩ ካላችሁኝ ደግሞ ከዶዶላ ኢፋቦሩ ነው። ከዶዶላ ኢፋቦሩ ባለፈው ከዛ ነበርና በናቹራል ከፍተኛ የመጣው ውጤት ከዛ ነው። ኦኬ ሌላ ደግሞ ሴት ደግሞ አሁንም የመጀመሪያው 576.2 ወንድ ነው። ከሴቶች ደግሞ 569.1 መጥቷል ማለት ነው። ከቦሌ ሱፐር ሆሊ ሴቪየር ትምህርት ቤት ተመዝግቧል ይላል። ሆሊ ሴቪየር ምናምን ይላል እና በአጠቃላይ ይሄ ነው እንግዲህ። አትጨነቁ በቃ። ውጤት ደግሞ ይሄንን አስመልክቶ መቼ ይለቀቃል ብለዋል መሰላችሁ? ማክሰኞ ወይ ደግሞ ሰኞ ከሰዓት ብለዋል። ሰኞ ከሰዓት ካልሆነ እስከ ማክሰኞ። ስለዚህ ሰኞ ከሰዓት ከዛ ጀምሮ እስከ ማክሰኞ ባለው ጊዜያት ውስጥ ውጤት ተለቆ የምታዩ ይሆናል ማለት ነው። እንግዲህ መልካም እድል። ያለው ነገር ይሄ ነው። አሁን የደረሰኝ መረጃ ነው። ቤቱን ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።